የፖሊካርፕ ከተማ፣ ቱርኮችና ግሪኮች የተዋደቁላት ከተማ፣ የቱርክ ሀገር ሶስተኛዋ ትልቋ ከተማ፣ የዓለማችን ታላቁ ገጣሚ ሆመር የተወለደበት ከተማ፣ በጥንት የሊዲያ መንግስት በፋርስ በታላቁ እስክንድር የምትፈለግ ከተማ፣ በሮም መንግስት በባዛንታይን በሊዲያውያን በአረቦች በቱርኮች እና በክሩሴደሮች ጥቃት የተጎዳች ከተማ ናት። ሲሚርና የማን እንደሆነች ግራ የምታጋባ ከተማ ናት። ሲሚርና ዛሬ የምንተርክላችሁ ስለ ሲሚርና ልዩ ታሪክ ነው። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሲሚርና ዛሬ ሲሚርና አይደለችም። ለረጅም ዘመን የቆየ የጥንት ስሟ ተቀይሯል። ከኖህ ልጆች የሁለቱ ትውልዶች በተለያዩ ዘመናት በዚች ከተማ ኖሮባታል። እነርሱም የያፌት ትውልድ የሆኑት ግሪኮችና ቱርኮች እንዲሁም የሴም ትውልድ የሆኑት ሊዲያውያን ናቸው። ሲሚርና ዛሬ በቱርክ ውስጥ የምትገኘው የኢዝሚር የጥንት ስም ነው። ከሜዲትራኒያን ባህር በጣም አሮጌና በቀጣይነት የተኖረባቸው ከተሞች መካከል አንዷ ስትሆን ከ5000 ዓመታት በላይ ታሪክ አላት። የመጀመሪያዎቹ ዘመናት 3000 ዓመተ ዓለም በፊት እስከ 1000 ዓመተ ዓለም ሲሚርና በኤጂያን ባህር ዳርቻ ላይ የሚገኝ ተፈጥሯዊ ወደብ አካባቢ ተመሰረተች። በአርኪኦሎጂ ግኝቶች ከ3ኛው ሺህ ዓመተ ዓለም በፊት ጀምሮ ሰዎች እዚያ እንደኖሩ ያሳያሉ። ቦታው ለንግድ፣ ለባህር ጉዞና ለመከላከያ ተስማሚ ስለነበር ቀደም ብላ አስፈላጊ ማዕከል ሆነች። የግሪክ ዘመን በ1000 ዓመተ ዓለም አካባቢ ከግሪክ የመጡ ኤኦሊያኖች እና በኋላም ኢዮናውያን በእንግሊዝኛው አዮኒያንስ ከተማዋን ተቆጣጠሩ። ሲሚርና በ7ኛው ክፍለ ዘመን ዓመተ ዓለም በፊት በቅጥር የተከበበች የተደራጀች እና በንግድ የበለጸገች ከተማ ሆነች። ብዙ ታሪካዊ ምንጮች ታላቁ ገጣሚ ሆመር ከዚህ አካባቢ እንደተወለደ ይጠቁማሉ። የሊዲያ መንግስት ዘመን በ6000 ዓመተ ዓለም በፊት ገደማ የሊዲያ ንጉስ አልያታስ ሲሚርናን አሸነፈ። ከተማዋ በጦርነት ተጎዳች እና 300 ዓመታት ያህል ታላቅ የከተማ ህይወቷን አጣች። 4ኛው ክፍለ ዘመን ዓመተ ዓለም በፊት የፋርስ ኢምፓየር ውድቀት በኋላ አሌክሳንደር ዘግሬት ሲሚርናን እንደገና ለመገንባት አዘዘ። ከተማዋ ከአሮጌ ስፍራነት ወደ አዲስ ስፍራነት ተዛወረች። ይህም የአዲስ ሲሚርና መጀመሪያ ነበር። በዚያ ዘመን የተደራጁ መንገዶች፣ አደባባዮች ወይም አጎራ እና ህዝባዊ ህንጻዎች ተገነቡ። የሮም ኢምፓየር ዘመን 1ኛው እስከ 4ኛው ክፍለ ዘመን ሲሚርና በሮማውያን ዘመን ከአናቶሊያ ታላላቅ ከተሞች አንዷ ሆነች። በንግድ፣ በባህል፣ በሕክምና እና በትምህርት ታወቀች። የሮማ መንግስታት ይጎበኟት ነበር። አሁንም ድረስ የሚታዩ ብዙ ፍርስራሾች ከዚያ ዘመን የቀሩ ናቸው። ሲሚርና በቀደምት ክርስትና ታሪክ ውስጥ ትልቅ ስፍራ አላት። በቡክ ኦፍ ሬቬሌሽን ውስጥ ለተጠቀሱት 7 አብያተ ክርስቲያናት መካከል አንዷ ነበረች። ይህም ከተማዋን ለክርስቲያን ታሪክ አስፈላጊ ያደርጋታል። የባዛንታይን ዘመን 4ኛው እስከ 14ኛው ክፍለ ዘመን የሮማ ኢምፓየር ከተከፈለች በኋላ ሲሚርና የምስራቅ ሮማ ወይም ባዛንታይን አካል ሆነች። በዚያ ዘመን የንግድ ወደብ ሆና ቀጠለች። ነገር ግን አረቦች፣ ቱርኮች እና በክሩሴደሮች ጥቃት ብዙ ጊዜ ተጎዳች። የኦቶማን ዘመን በ15ኛው ክፍለ ዘመን ሲሚርና ወደ ኦቶማን ኢምፓየር ተካተተች። በቀጣዮቹ ክፍለ ዘመናት ከአውሮፓ፣ ከምስራቅ መካከለኛ ክፍል፣ ከአናቶሊያ የሚመጡ ነጋዴዎች የሚገናኙባት ዓለም አቀፍ ወደብ ሆነች። ግሪኮች፣ አርመኖች፣ አይሁዶች፣ ቱርኮች እና አውሮፓውያን በአንድነት የሚኖሩባት ብዙ ባህል ያለባት ከተማ ነበረች። ከአንደኛው የዓለም ጦርነት በኋላ
በ1919 የግሪክ ኃይሎች ሲሚርናን ተቆጣጠሩ። ይህ ግን በቱርክ ብሔራዊ እንቅስቃሴ ግጭት ፈጠረ። በ1922 የሙስጠፋ ከማል አታቱርክ ኃይሎች ከተማዋን መልሰው ተቆጣጠሩ። ከዚያ በኋላ ታላቁ የሲሚርና እሳት ተከሰተ። የከተማዋ ብዙ ክፍል ተቃጠለ እና በ10 ሺዎች የሚቆጠሩ ሰዎች ተጎዱ ወይም ተሰደዱ። በ1923 ከሪፐብሊክ ኦፍ ተርኪ መመስረት በኋላ ከተማዋ በዘመናዊ መልክ እንደገና ተገነባች። የሲሚርና ስም ቀስ በቀስ ኢዝሚር በሚል ተተካ። ዛሬ ኢዝሚር የቱርክ ሶስተኛ ትልቋ ከተማ፣ ዋና የንግድ ወደብና የቱሪዝም ማዕከል ናት። የሲሚርና ታሪካዊ አስፈላጊነት። ሲሚርና በታሪክ ውስጥ በአራት ምክንያቶች ትታወቃለች። የመጀመሪያው ከታሪካዊ ግሪክ ስልጣኔ ዋና ማዕከል አንዷ ነበረች። ሁለተኛው በሮማውያን ዘመን የአናቶሊያ ታላላቅ ከተሞች መካከል ነበረች። ሶስተኛው በቀደምት ክርስትና ታሪክ ትልቅ ሚና አላት። አራተኛው በ1922 የሲሚርና እሳት እና የህዝብ መፈናቀል በ20ኛው ክፍለ ዘመን የምስራቅ ሜዲትራኒያን ታሪክ በእጅጉ ቀይሮታል። ከመጽሐፍ ቅዱስ አንጻር ሲሚርና የዛሬዋ ኢዝሚር በቀደምት ክርስትና ታሪክ ውስጥ እጅግ የተከበረች ከተማ ናት። በተለይም በቡክ ኦፍ ሬቬሌሽን ወይም ራእይ ውስጥ ከተጠቀሱ 7 አብያተ ክርስቲያናት አንዷ ናት። ሲሚርና በራእይ መጽሐፍ ጌታ ኢየሱስ በራእይ ምዕራፍ 2 ከ8 እስከ 11 ለሲሚርና ቤተክርስቲያን መልእክት ላከ። ከ7 አብያተ ክርስቲያናት መካከል ሲሚርና እና ፊላዴልፊያ ብቻ በጌታ ዘንድ የተገሰጹ ሳይሆኑ የተመሰገኑ ቤተክርስቲያናት ናቸው። የመልእክቱ ዋና ሐሳብ መከራህንና ድህነትን አውቃለሁ፣ ነገር ግን ባለጠጋ ነህ የሚል የሚያሳይ የሲሚርና ቤተክርስቲያኖች በምድራዊ ሀብት ድሆች ቢሆኑም በመንፈሳዊ ሕይወት ጠንካሮች እንደነበሩ ነው። ለምን ተሰደዱ? በአንደኛው እና ሁለተኛው ክፍለ ዘመን ሲሚርና የሮማውያን ንጉስ ማምለክ በጣም የተስፋፋባት ከተማ ነበረች። የሮማውያን ሰዎች ቄሳር ጌታ ነው ብለው እንዲመሰክሩ ይፈልጉ ነበር። ክርስቲያኖች ግን ኢየሱስ ብቻ ጌታ ነው ስለሚሉ ይሰደዱና ይገደዱ ነበር። ስለዚህም ጌታ ኢየሱስ ለሲሚርና አማኞች እስከ ሞት ድረስ ታማኝ ሁን፣ የሕይወትን አክሊል እሰጥሃለሁ ብሎ አበረታታቸው። የሲሚርና ታዋቂ ሰማዕት ፖሊካርፕ። የሲሚርና ታሪክ ውስጥ በጣም ዝነኛ የሆነው ፖሊካርፕ ነው። የሲሚርና ጳጳስ ነበር። የሐዋርያው ጆን ኦፍ አፖስትል ተማሪ እንደነበር ይታመናል። በ155 እና በ156 ዓመተ ምህረት ገደማ በእምነቱ ምክንያት ተገደለ። ሮማውያን ክርስቶስን ካድ ሲሉት እርሱም የተናገረው ታዋቂ ቃል 86 ዓመት አገለገልሁት፣ ክፍም አላደረገብኝም፣ እንዴት ንጉሴንና ዳኜን እክደዋለሁ። ይህም የሲሚርና ቤተክርስቲያን በመከራ ውስጥ ያሳየችውን ጽናት ያሳያል። አንዳንድ የወንጌላዊ ትርጉሞች 7 አብያተ ክርስቲያናት ታሪካዊ ዘመናትን ይወክላሉ ብለው ያስተምራሉ። በዚህ አመለካከት ሲሚርና ከ100 እስከ 313 ዓመተ ምህረት ድረስ የነበረውን የስደት ዘመን ትወክላለች። በዚህ ዘመን ብዙ ክርስቲያኖች በሮማ ኤምፓየር ተሰደዱ፣ ብዙዎችም ሰማዕት ሆነው ሞቱ። ይህ ትርጓሜ በሁሉም ክርስቲያን ቤተ እምነቶች ዘንድ የተቀበለ አይደለም፣ ነገር ግን በብዙ ወንጌላዊ ምሁራን ዘንድ የሚገኝ አመለካከት ነው። ለዛሬው ያለው መንፈሳዊ ትርጉም። ሲሚርና መልእክት ዋና ትምህርቶች። መከራ ሁል ጊዜ የእግዚአብሔር ቅጣት አይደለም። መንፈሳዊ ብልጽግና ከቁሳዊ ሀብት ይበልጣል። ክርስቲያኖች በፈተና ውስጥ ታማኝ እንዲሆኑ ተጠርተዋል። እስከ መጨረሻ የጸኑ ሰዎች የሕይወት አክሊል ይቀበላሉ። በአጠቃላይ ሲሚርና በመጽሐፍ ቅዱስ ውስጥ የመከራ ውስጥ ታማኝነት ምልክት ሆና ትታወሳለች። ከ7ቱ የራእይ ቤተክርስቲያናት መካከል በጌታ የተመሰገነችና በጽናቷ የታወቀች ቤተክርስቲያን ነበረች።